ኮንታክት ሌንስ እንዴት እንጠቀም? በተለይ ለመጀመሪያ ጊዜ ኮንታክት ሌንስ ለምታደርጉ ይሄን ቪዲዮ እንድትከታተሉ ጋብዛችኋለሁ። ዶክተር ናሆም ነኝ። እጃችንን እንግዲህ ከታጠብን በኋላ በመቀጠል የምናደርገው ነገር ምንድነው? የቀኝና የግራ አይናችንን ለይተን የኮንታክት ሌንስ ማስቀመጫው ከለር አለው። የራይት አይ እና የሌፍት አይ የቀኝና የግራ አይናችንን ማለት ነው። ከዛ በኋላ ምንድነው የምናደርገው? ኮንታክት ሌንሳችንን እንከፍተዋለን። በዚህ መልኩ ከከፈትን በኋላ ውስጥ ያለውን ኮንታክት ሌንስ እንደዚህ አድርገን እናወጣውና በማመልካች ጣታችን በትክክል እናስቀምጠዋለን። በነገራችን ላይ ኢንስፔክትም ማድረግ ይኖርብናል። ምን ከርቡን እንዴት እንደሆነ ተጫጭሮ ከሆነ ተቀዶ ከሆነ ተሰንጥቆ ከሆነ እንደዛ ከሆነ ሌላ መክፈት ስለሚኖርብን ማለት ነው። ከዛ በኋላ የምናደርገው ነገር ምንድነው? የላይኛውን የአይናችንን ቆብ እንዳይንቀሳቀስ በደንብ አድርገን እንከፍተዋለን። የታችኛውን ደግሞ በመሃል ጣታችን ወደ ታች እናደርግና ኮንታክት ሌንሱን ስናስገባው አይናችን ይቀበለዋል። ከዛ በኋላ አይናችንን ጨፍነን ትንሽዬ አሸት ማድረግ ነው፣ ቦታውን ስፍራውን እንዲይዝ። ከዛ በኋላ ምንም ችግር አይኖረውም ማለት ነው። በዚህ መልኩ ኮንታክት ሌንሳችንን ማድረግ እንችላለን። እንግዲህ ኮንታክት ሌንሳችን በዚህ መልኩ ካደረግን በኋላ ያው ማደር ስለሌለበት ማምሸትም በኮንታክት ሌንስ የለብንም። ሰዓቱ በሚደርስበት ጊዜ በተመሳሳይ መልኩ እናወጣዋለን። ምንድነው የምናደርገው? አይናችንን ላይኛውን ክፍል እንይዛለን። ታችኛውን ክፍል በመሃል ጣታችንን ወደ ታች አድርገን ቆንጠጥ እንደማድረግ ወይም ደግሞ ፒንች እናደርግና እናወጣዋለን ማለት ነው። ካወጣን በኋላ በቦታው መልሰን እናስቀምጠዋለን። ይህንን ካደረግን በኋላ እንግዲህ ማድረግ ስላለብን ጥንቃቄዎች በቀጣይ ቪዲዮ እነግራችኋለሁ። ይከታተሉ። ይህንና ተመሳሳይ ቪዲዮዎች እንዲደርሳችሁ ፎሎ፣ ላይክ፣ ኤንድ ሼር ማድረግን አትርሱ። አመሰግናለሁ።